ይህ ማስቲካ ዓለማችን ላይ በአሜሪካ፣ ሜክሲኮ፣ ፖላንድ፣ ስፔን፣ እንግሊዝ፣ ቱርኪ፣ ህንድና ሌሎች ሀገራቶች የሚመረት ምርት ሲሆን ሀገራችን ውስጥም ከነዚህ ሀገራት ተመርቶ የሚቀርበውን የትሪደንት ማስቲካ ተጠቃሚ ብዙዎች መሆናቸው የሚታወቅ ነው። ይህ ምርት በብዛት ሐላል ሰርቲፋይድ ያልሆነ ምርት ሲሆን በተለይ ደግሞ ሀገራችን ላይ ያለው ምርት በብዛት የአሜሪካ ምርት በመሆኑ ጥርት ያለ ጥርጥር የሌለው ወደ ሐራም የቀረበ መሆኑ ግልጽ ነው። ኑ በመረጃ ላስረዳችሁ። ከትሪደንት ግብአት መካከል በአንደኝነት የሚጠቀሰው ጋምቤዝ የተባለ ግብአት ሲሆን ይህ ግብአት ከእጽዋት ወይም የአሳማ ስጋ ወይም ደግሞ የእንስሳት ስጋ የሚገኝ ግብአት ሲሆን ምንጠቀመው ነገር ሐላል ሰርቲፋይድ ካልሆነ ከሐላል መንገድ ካልታረዱ እንስሳቶች ምናልባትም ከአሳማ ስጋ ሊሆን ስለሚችል ወደ ሐራምነት 100% ያመዝናል።